እንኳን ወደ ገበሬው አማካሪ በሰላም መጡ። ሰላም ጤና ይስጥልኝ። ግብርና ለብዙዎቻችን ልፋት ብቻ ይመስለዋል። ነገር ግን በዘመናዊ እውቀትና በፕሮጀክት ማኔጅመንት መርህ ከተመራ ትልቅ የሀብት ምንጭ፣ ከፍተኛ ገቢ ማግኛና ለሰዎችም የኑሯቸው መሰረት ሊሆን ይችላል። ግዛቸው ይባላል። ዛሬ በዚህ የተገኘሁት ለዓመታት ያካበትኩትን የግብርናና የገጠር ልማት እንዲሁም የፕሮጀክት አስተዳደር ልምዴን ለእናንተን ለማካፈል ነው። የገበሬው አማካሪ የተሰኘው ቻናላችን ዛሬ መጀመሪያንም ለማብሰር ነው። ይህ ቻናል የተከፈተው ለእናንተው በግብርና ዘርፍ ለተሰማራችሁ ወይም ለመሰማራት ለምታስቡ አካላት የምክር አገልግሎት ሀሳቦችን ለማካፈል ነው። ባለፉት ከ20 በላይ ዓመታት በተለያዩ መንግስታዊና መንግስታዊ ባልሆኑ ድርጅቶች ላይ በተለያዩ የሀገሪቱ አካባቢዎች ላይ በግብርናና ገጠር ልማት ዙሪያ እንዲሁም በፕሮጀክት አስተዳደር በርካታ ስራዎችን ስሰራ ቆይቻለሁ። በዚህም የስራ ልምዴ በመሬት ላይ ያለውን ተጨባጭ ሁኔታ ከግብርና ጋር የተያያዙ ችግሮችን እንዲሁም ውጤታማ የሆኑ የመፍትሄ አማራጮችን የማየት እድሉን አጋጥሞኛል። ይህ በስራ ያዳበርኩትን ልምዴ እንዲሁ ከሚቀር ለእናንተ እውቀቱን ለሚሹ ወደ ተግባር መግባት ለሚፈልጉ ለማካፈል በዚህ ቻናል መጥቻለሁ። በዚህ ቻናል በሳምንት ለ3 ቀናት ለመገናኘት እቅዳለሁ። በተለይም ሰኞ፣ ረቡዕና ዓርብ እንገናኛለን። በዚህ ቻናል ዋና ዋና ትኩረት የምናደርግባቸው ነጥቦች ዘመናዊ የግብርና ቴክኒክ ማለትም ዘመናዊ የሆኑ የግብርና አሰራር ስርዓቶችን በአነስተኛ ካፒታል እና በአነስተኛ መሬት ላይ እንዴት ከፍተኛ ምርት ማምረት የምንችልባቸው፣ እንዴት ከፍተኛ ምርት ማምረት እንደሚቻልና ከዛ እንዴት ተጠቃሚ መሆን እንደሚቻል መናይበት። ሌላኛው በሁለተኛ ደረጃ ደግሞ የፕሮጀክት ማኔጅመንት ስልቶችን እንመለከታለን። ግብርናን እንደ ማንኛውም ቢዝነስ በፕሮጀክት ማኔጅመንት መርህ ከተመራ ውጤታማ የመሆን እድሉ ከፍተኛ ነው። ሶስተኛ የገጠር ልማት ላይ ያሉ እድሎችን እናያለን። በዚህ ላይ በዋናነት ትኩረት የምናደርገው ወጣቶች እንዲሁም ባለሀብቶች በግብርና ላይ ቢሰማሩ ምን አይነት እድሎችን ማግኘት ይችላሉ? እነዛን እንፈትሻለን፣ አማራጮችን እናሳያለን። ከዛ በተጨማሪ ደግሞ በሀገሪቱ ያለው መንግስትስ ለዚህ ዘርፍ ምን አይነት ትኩረት ሰጥቷል? በዚህ በተሰጠው ትኩረትስ እንዴት ነው እኛ ተጠቃሚ መሆን የምንችለው የሚለውን እንመለከታለን ማለት ነው። ለዛሬ አንድ ነጥብ ላጋራችሁ። ብዙዎች በግብርና ላይ መሰማራት ሲያስቡ መጀመሪያ የሚያደርጉት ነገር መሬት መግዛት ወይም ደግሞ መሬት መከራየት። ይሄ ትልቁና አንደኛ ስህተት ነው። ማንኛውም ሰው ወደ ግብርና መግባት የሚፈልግ ስራውን መጀመሪያ ያለበት ከምንድን ነው የሚለውን ባጭሩ ልንገራችሁ። የመጀመሪያው ለምሳሌ በሰብል ልማትና በአትክልት ልማት መሰማራት የሚፈልግ አንድ ገበሬ የመጀመሪያ ስራው ያንን ስራ ሊሰራበት ያለው የፈለገበት አካባቢ የአፈር ሁኔታው ምን ይመስላል፣ ምን አይነት የአፈር ሁኔታ ነው የሚለውን የአፈር ምርመራ ጥናት ማድረግ አንደኛው። ሁለተኛው መቼም ሰው የሚያመርተው ለገበያ ለማቅረብ ከዛ ገቢ ለማግኘት ያ እስከሆነ ድረስ ዓላማው ምንም አይነት ስራ ከመጀመሩ በፊት ምንድነው ማድረግ ያለበት? የገበያ ጥናት ማድረግ ይኖርበታል። ማመርተው ምርት የት ነው የምሸጠው? ለማን ነው የምሸጠው? እዚህ አካባቢ ያለው ገበያ ለኔ በቂ ነው ወይ የሚለውን በደንብ ማጤን ይኖርበታል። ስለዚህ ይሄንን የመሳሰሉ የተለያዩ ከግብርና ጋር የተያያዙ ከግብርና አሰራር ስርዓት ጋር የተያያዙ ሀሳቦችን
ቴክኒኮችን፣ ልምዶችን ማግኘት ከፈለጉ ወደ ትክክለኛው ቦታ መጥተዋል ማለት ነው። ከእውቀት ወደ ምርት የምናደርገውን ይህንን ጉዞ አብረን እንድንጓዝ ጋብዛችኋለሁ። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። እንዲሁም ለሌሎች ተደራሽ እንዲሆን ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እኔው ራሴ መልሱን እሰጣችኋለሁ። በሚቀጥለው ጊዜ በሌላ ቪዲዮ ጊዜው የዓመት በዓል ጊዜ እንደመሆኑ መጠን እንደ ወቅቱ የሚሆን በበግ ማደለብ ስኬታማ ለመሆን የሚያስችሉ 5 ዋና ዋና ሚስጥሮችን አጋራችኋለሁ። መልካም ጊዜ። ደህና ሁኑ። አመሰግናለሁ።